አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደኋላ በጣም ወደኋላ እንመለስ። ታሪክ መጻፍ እንኳን ባልጀመረበት ዘመን ዓለም አለች። እንስሳት፣ እጽዋት፣ ነፍሳት ሁሉም በግርማ ሞገስና ፍጹም ስምምነት ይኖራሉ። ግን አንድ ነገር ጎድሏል፣ ሰው። አዎ ያ ነው የሌለው። አሁን ተራው ደርሷል። አይናችንን ወደዛች የመጀመሪያ ፍጥረት ወደ ተፈጠረችበት ቅጽበት እናዞር። የመጀመሪያው ሰው፣ የመጀመሪያው ነብይ፣ የሰው ልጆች ሁሉ አባት ነብዩ አደም አለይሂ ሰላም። ይህ ታሪክ የህይወታችንን ትርጉም፣ ዓለማችንን የምንመለከትበት መንገድ፣ ሁሉንም ነገር ይወስናል። ግን ይህ ታሪክ በእስልምና ወይም ደግሞ በቁርአንና በክርስትና ወይም ደግሞ በመጽሐፍ ቅዱስ የተለያየ ነው። ዛሬ የምናየው የአደም አለይሂ ሰላም ስህተት የኛ ቅጣት ነው ወይስ የህይወት ለውጥ መጀመሪያ? ሁለቱ ታሪኮች እንዴት ይገናኛሉ? እንዴትስ ይለያያሉ? ይህንን ስትሰሙ ህይወታችሁን የሚቀይር ኃያል መልእክት አለ። እስከ መጨረሻው አብራችሁን ቆዩ። አላህ ሱብሓነሁ ወተዓላ ለመላእክቱ እንዳለ እኔ በምድር ላይ ምትክል ወይም ደግሞ ከሊፍ አድራጊ ነኝ። ሱረቱል አልበቅራ አንቀጽ 30። መላእክት ተገረሙ። ይህ ሰው ምድርን የሚያጠፋና ደም የሚያፋስ ይሆናል ብሎ ጠየቁ። አላህም እኔ እናንተ የማታውቁትን አውቃለሁ አለ። አላህ ይህን ታላቅ ከሊፍ ወይም ደግሞ ኃላፊነት ያለበት ሰውን ለመፍጠር የመረጠው አፈርን ነው። ቁርአን ሰውን ከጭቃ እንደፈጠረ ሱረቱ አርራህማን አንቀጽ 14 ላይ ይነግረናል። መጽሐፍ ቅዱስ እግዚአብሔርም አምላክ ሰውን ከምድር አፈር አበጀው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7። እዚህ ጋር የመጀመሪያው ትምህርት አለ። አላህ ወይም ደግሞ ፈጣሪ ከመፍጠሩ በፊት እቅድ ነበረው። አደም አለይሂ ሰላም ወደ ምድር እንዲመጣ ተወስኖ ነበር። እኛም እንዲሁ ህይወታችን በእድል ወይም ደግሞ ቻንስ የተገኘ ሳይሆን በእቅድ ወይም ደግሞ ፐርፐስ የመጣ ነው። አደም አለይሂ ሰላም ተፈጠሩ። አላህም ነፍስን እፍ አለባቸውና ተነሱ። ቀጥሎ ታላቁ ትምህርት መጣ። አላህ የሁሉንም ነገር ስም አስተማራቸው። ቁርአን ሁሉንም ስሞች ለአዳም አስተማረ። ሱረቱል አልበቅራ አንቀጽ 31። መጽሐፍ ቅዱስ እርሱም እንዴት እንደሚጠራቸው ያይ ዘንድ ወደ አዳም አመጣቸው። ዘፍጥረት ምዕራፍ 2 ቁጥር 19። ልዩነቱን አስተውሉ። በቁርአን አላህ ያስተማራቸው ሲሆን በመጽሐፍ ቅዱስ አዳም ራሱ ነው የሰየመው። ከዛም ትልቁ ትዕዛዝ መጣ። አላህ ለመላእክትና በዚያ ከነበረው ጅን ለኢብሊስ ወይም ደግሞ ሰይጣን ሁሉም ለአዳም ስገዱ አላቸው። ቁርአን ሱረቱል ጣሃ አንቀጽ 116። መላእክት ወዲያው ሰገዱ። ኢብሊስ ግን እምቢ አለ። እኔ ከሱ ይበልጣለሁ፣ እኔን ከእሳት ፈጠርከኝ፣ እሱም ግን ከጭቃ አለ። ሱረቱል አልራፍ አንቀጽ 12። ታላቁ የለውጥ መልእክት እዚህ አለ። ይህ የሰይጣን አንደኛ ስህተት ነበር። ስህተቱ ምን ነበር? ኩራት ወይም ደግሞ አሮጋንስና ዘረኝነት ወይም ደግሞ ራሽዝም። በምን ተፈጠርኩ ብለው ሰውን ናቀ። ስለዚህ በእስልምና የመጀመሪያው ኃጢአት ወይም ደግሞ ኦሪጂናል ሲን የሚባለው አዳም ከዛፍ መብላቱ ሳይሆን የሰይጣን ኩራትና የጥላቻ ዘረኝነት ነው። አላህ ይህንን የሰይጣን ባህሪ አድርጎ ያቀረበው እኛ ከሱ እንድንርቅ ነው። ትልቅ የማንቂያው ደውል። የሰው ልጅ ስህተት ይቅር ይባላል። የሰይጣን ኩራትና ጥላቻ ግን እስከ ወዳኛው ያስኮንናል። አላህ ሱብሓነሁ ወተዓላ አዳም አለይሂ ሰላም ብቻውን እንዳይሆን ሐዋን ወይም ደግሞ ሔዋንን ከጎነ አጥንቱ ፈጥሮለት የህይወት አጋር አደረጋት። ቁርአን አላህ እንዳለ አዳም ሆይ አንተና ሚስትህ በገነት ውስጥ ተቀመጡ። ሱረቱል አልበቅራ አንቀጽ 35። መጽሐፍ ቅዱስ በምድር ላይ ኤደን በተባለች ገነት ውስጥ አኖረ። ዘፍጥረት ምዕራፍ 2 ቁጥር 8። ትልቅ ልዩነት። በቁርአን አዳም የኖረው በገነት ወይም ደግሞ ጀነት ሲሆን በመጽሐፍ ቅዱስ ደግሞ በምድር ላይ ባለ የአትክልት ስፍራ ወይም ደግሞ ኤደን ነው። አላህም እንዲህ አላቸው ከዚች ዛፍ ብቻ አትቅረቡ አለዚያ በዳዮች ትሆናላችሁ። ሱረቱል አልበቅራ አንቀጽ 35። ሌላም ማስጠንቀቂያ ሰጠን። አዳም ሆይ ይህ ሰይጣን ያንተና የሚስት ጠላት ነውና ከገነት እንዳያወጣችሁ ከዛም ትሰቃላችሁ። ሱረቱ ጣሃ አንቀጽ 117። በመጽሐፍ ቅዱስ ግን ማስጠንቀቂያው ሌላ ነበር። ከእርሷ በአላህ ቀን ሞት ትሞታለህና። ዘፍጥረት ምዕራፍ 2 ቁጥር 17። ሰይጣን ይህን ሰማ። የበቀል ጊዜ እንደደረሰ አሰበ። ሰይጣን መጣ። እንዴት አታለላቸው? ቁርአን ሰይጣን ለአዳም እንዲህ ሲል አንሾካሾክም። አዳም ሆይ ዘላለማዊነትን የምትሰጠውን ዛፍና የማትጠፋን ግዛት ላሳይ እንደ። ሱረቱ ጣሃ አንቀጽ 120። ሰይጣን ዘላለማዊነትን ቃል ገባ። አላህ ግን በዳዮች ትሆናላችሁ አለ። መጽሐፍ ቅዱስ ሰይጣን በእባብ አድሮ ወደ ሐዋ ቀረበና ሞት አትሞቱም፣ ከሱ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው። ዘፍጥረት ምዕራፍ 3 ቁጥር 4 እስከ 5። ሰይጣን አትሞቱም አለ። አዳምና ሐዋ አለይሂ ሰላም ሰይጣንን ሰሙና ከዛፍ በሉ። ወዲያውኑ አፈረን ብሎም በገነት ቅጠሎች ስር መሆን ጀመሩ። አሁን በጣም የሚገርመው ነገር መጣ። ማን እውነት ተናገረ?
በመጽሐፍ ቅዱስ አላህ ሞት ትሞታላችሁ አለ። ሰይጣን ሞት አትሞቱም አለ። በበሉበት ቀን አልሞቱም። ስለዚህ በመጽሐፍ ቅዱስ ታሪክ ሰይጣን እውነት ተናጋሪ ሆኖ ቀረ። በቁርአን አላህ በዳዮች ትሆናላችሁ አለ። ሰይጣን ዘላለማዊ ትሆናላችሁ አለ። ዘላለማዊ አልሆኑም፣ በዳዮችም ሆኑ። ስለዚህ በቁርአን አላህ ሱብሓነሁ ወተዓላ እውነት ተናጋሪ ሆነ። ይህ ለህይወትም አስፈላጊ መልእክት ነው። ሁልጊዜ የሰይጣን ተስፋ ውሸት ነው፣ የአላህ ቃል ግን እውነት ነው። ፈተና የመጣው ሰይጣን ውሸታም መሆኑን ለማሳየትና የሰው ልጅ ምርጫን ለማሳየት ነው። አሁን ወደ ምድር የመሄጃው ጊዜ ደርሷል። ግን በምን ምክንያት? በቅጣት ወይስ በእቅድ? መጽሐፍ ቅዱስ ቅጣት ይሰጣል። እባቡ ይረገማል በሆዱ እንዲሄድ። አዳም ስህተት በመስራቱ መሬት ትረግማለች። በላብና ስቃይ ብቻ ምርት ትሰጣለች። የሐዋ ቅጣት ለሴቲቱ ማለ በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፍቃድሽም ወደ ባልሽ ይሆናል። ዘፍጥረት ምዕራፍ 3 ቁጥር 16። በእስልምና ግን ማንም አልተረገመም። ምድር ላይ መስራት ቅጣት አይደለም፣ ፈተናና የህይወት ሂደት ነው። መውለድ ቅጣት አይደለም። እናትነት በእስልምና ከፍተኛ ክብር አለው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀነት ከእናት እግር ስር ናት ብለዋል። የመከራ ሸክም ሳይሆን የክብር በር ነው። ከሁሉም በላይ የመላው የሰው ልጅ ዕጣ ፈንታ ምን ሆነ? በክርስትና የአዳም ስህተት ወደ ሁሉም ሰው ይተላለፋል። የመጀመሪያው ኃጢአት ወይም ደግሞ ኦሪጂናል ሲን። ስለዚህ ሁሉም ሰው ሲወለድ ኃጢአተኛ ነው። መዳን የሚገኘው በሌላ መስዋዕትነት ብቻ ነው። በእስልምና አላህ እንዲህ ይላል፣ ማንኛይቱም ነፍስ የሌላን ነፍስ ሸክም አትሸከምም። ሱረቱ አዝ-ዙመር አንቀጽ 7። እያንዳንዱ ሕፃን ንጹህና ንጹህ ሆኖ ይወለዳል። ኃጢአት በልጁ ላይ አይተላለፍም። እኛ የተረገምን ልጆች አይደለንም። ንጹህ ሆነን ተወልደን በምርጫችን ኃላፊነት የምንወስድ ነጻ ሰዎች ነን። አዳምና ሐዋ አለይሂ ሰላም ከዛፍ ከበሉ በኋላ ምን አደረጉ? በመጽሐፍ ቅዱስ ከእግዚአብሔር ፊት ተሸሸጉ። ዘፍጥረት ምዕራፍ 3 ቁጥር 8። ከእግዚአብሔር መደበቅ ይቻላል የሚል ሐሳብን ይሰጣል። በቁርአን ከአላህ መደበቅ አይቻልም። አላህ ያውቃል። አዳምና ሐዋ ወዲያውኑ ወደ አላህ ዞሩና እንዲህ አሉ፣ ጌታችን ሆይ እኛ ነፍሶቻችንን በደልን፣ ለእኛ ባትምርልንም ባታዝንልንም በእርግጥ ከከሳራዎቹ እንሆናለን። ቁርአን ሱረቱል አዕራፍ አንቀጽ 23። የኃላፊነት ስሜት። አዳም ሐዋን አልወቀሰም፣ ሐዋ ሰይጣንን ብቻ አልወቀሰችም። ስህተታቸውን ተቀበሉ። ያኔ ደግሞ ትልቁ ስጦታ መጣ። ቁርአን አዳም ከጌታ ቃላትን ተቀበለ። በእርሱ ላይም ጌታው ጸጸትን በመቀበል ተመለሰለት። እነሆ እርሱ ጸጸትን ተቀባይ አዛኝ ነውና። ሱረቱል አልበቅራ አንቀጽ 37። ሰይጣን ስህተት ሰራም፣ አላመነም፣ ንስሐ አልገባም፣ አላህን ወቀሰ። መጨረሻው ዘላለማዊ ክሳራ ሆነ። አዳም ስህተት ሰራ፣ መስራቱን አመነ፣ ኃላፊነት ወሰደ፣ ንስሐ ገባ። መጨረሻው ምሕረትና ይቅርታ ሆነ። ለኛ ያለው መልእክት ትወድቃላችሁ፣ ሰው ናችሁ፣ ስህተት ትሰራላችሁ፣ ግን ተስፋ አትቁረጡ። ስህተት የመጨረሻ ፍርድ አይደለም። መፍትሄው ንስሐ ውስጥ ነው። በንስሐ በየቀኑ አዲስ ንጹህ ገጽ መክፈት እንችላለን። አዳምና ሐዋ አለይሂ ሰላም ይቅርታ ከተደረገላቸው በኋላ ወደ ምድር ተላኩ። ለምን? ቅጣት አልነበረም። ይልቁንስ የመጀመሪያው ዕቅድ ተግባራዊ ሆነ። አስታውሱ፣ እኔ በምድር ላይ ምትክል ወይም ደግሞ ከሊፋ አድራጊ ነኝ። ሱረቱል አልበቅራ አንቀጽ 30። ምድር የትግል የልፋት የመታገስና የመምረጥ ቦታ ናት። አላህ እኛን የፈጠረን መልካም ነገርን ለመምረጥ የሰይጣንን ፈተና ለማሸነፍ በስተት ጊዜ ንስሐ ለመግባት አዳምና ሐዋ አለይሂ ሰላም ለብዙ ዓመታት ከተለያዩ በኋላ ተገናኙ። የሰው ልጅም መስፋፋት ጀመረ። ለዘመናት ነቢያት መምጣት ጀመሩ። የሰው ልጆችን ከየት እንደመጣን የት እንደምንድና ለምን እዚህ እንደሆነን ሊነግሩን። የሰው ልጅ ከአዳም አለይሂ ሰላምን ወረሰ። በክርስትና ወደ ሁሉም ሕፃን ተላላፍ ኃጢአት ወይም ደግሞ ቅጣት። በእስልምናም ወደ ፈጣሪ መመለስ የሚቻልበት መንገድ ኃላፊነት የመውሰድና ንስሐ የመግባት ታላቅ ዕድል። ውድ እህቴና ወንድሜ፣ አንተ የተረገምክ አይደለህም። አንተ የምርጫ ባለቤት ነህ። ስህተት የመጨረሻ ቃሉ አይደለም። ፈጣሪ ወይም ደግሞ አላህ አዛኝና ይቅር ባይ ነው። እሱ የኮሩና ራሱን የነቀለ ሰይጣንን ጠላ። የተናነጸውንና ይቅርታ የጠየቀውን አዳምን ግን ወደደ። ታዲያ የትኛው እርስ ነው መምረጥ የምትፈልገው? በኩራት ውስጥ ተዘፍቆ ተስፋ የቆረጠ የሰይጣንን መንገድ ወይስ በንስሐ ወደ ፈጣሪ የሚመለሰውን የአዳምን መንገድ? ይህ አዲስ ቀን ነው። ዛሬ ንስሐ ግባ፣ በጎ ተግባር ጀምር። አላህ ለአንተም ይቅርታና ጀነትን ይሰጣል። ተነስና የምርጫን ኃይል ተጠቀም። ይህን መልእክት ለምትወዳቸው ሰዎች አጋራ። አስተያየታችሁን ጻፉልኝ። ይህንን ቻናል ሰብስክራይብ በማድረግ የለውጥ አድራጊ መልእክቶችን ከኛ ጋር ተካፈሉ። ሰላም ከእናንተ ጋር ይሁን። በሚቀጥለው ጊዜ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።